ስሜ በረከት ከበደ እባላለሁ። በቲክታክ ስሜ ሞቅ ያለው ከልጅነቴ ነው። ያው ሰፈር ላይ ሰርግ ላይ አንዳንድ ቦታዎች ላይ እንደዚህ ፕሮግራም ምናምን ሲኖር መጨፈር የሆነ መለፍለፍ ምናምን ወዳለና ሞቅ የመጣ ምናምን በቃ ሞቅ ያደርገዋል ይባላል ነገሩ። ከዛ ወደ ቲክታክ ስመጣ ደግሞ ለምን ድሮ ሲል ያወጡልኝ ስም አሁን አልጠቀምም ብዬ በራሴ ሞቅ ያለው አልኩት። አዎ አንቺ እከታተልሽ ነበር ገና 1000 ምናምን እያለሽ በቀን 100 200 ቪዲዮ ስትለቂ ብሎክ ራሱ ላደርግሽ አስቤ ነበር የሆነ ሰዓት ሰልችቶኝ ማለት ነው። እና በኋላ ከሳምንት ከሁለት ሳምንት በኋላ ደረጃሽ ከፍ እያለ ምናምን ሲመጣ በየቀኑ ቪዲዮሽን ሴቭ ማድረግ ጀመርኩኝ ማለት ነው። እዲች የሆነ ደረጃ ማለት ደርስ ነው። ከወራት በኋላ ትልቅ ደረጃ ስትደርሽ እንዴ ጠብቄ እንደ ፊልም ነበረ ያንቺ ቪዲዮ ማየውና ከዛ ተምሬ እኔም ትልቅ ደረጃ ላይ እንደሚደርስ ትምህርት ሆነኝ ማለት ነው። ከባዱ ነገር ሰፈር ላይ አራብደሃል ምናምን የሚሉ ሰዎች ነበሩ። መጀመሪያ አካባቢ ጸበል ወሰዱኝ ስላቸው መጨረሻ ትተውኛል። አልፌዋለሁ፣ ምንም አይደለም። ለማቋረጥ መቼም አላስበው። ሴት አንበሳ ስልክ ተበድረውም ቢሆን ይጀምሩ መጨረሻ ይከፍሉታል። እንዲያው እጥፍ አድርገው ነው የሚከፍሉት። ተስፋ ያለው ትግል